ሰላም ሰላም እንዴት ናችሁ? አሁን ደግሞ ትልቁ የሂሳብ ክፍል የሆነው ክፍልፋዮች ማለት ነው በሉሲ ኳንተም ኢትዮጵያ ካርዶች እንዴት መጫወትና መለማመድ እንደምትችሉ አሳያችኋለሁ ማለት ነው። ይሄው እነሆ ካርዶቹ አደራደራቸው አቀማመጣቸው ከሌሎች ጨዋታዎች ተመሳሳይ ነው። ምንም የሚለየው የለም። እንቅስቃሴው የካርዶቹ እንቅስቃሴ ማጫወቱ አጠቃላይ ተመሳሳይ ነው። ልዩነቱ ምንድነው? ህገኛና ህገወጥ ብለን ስለምንጫወት ነው። ስለዚህ ክፍልፋዮች እንደምታውቁት በሁለት ነው የሚከፈሉት፣ ህገኛና ህገወጥ ናቸው። ህገኛ ማለት ለአሉ ከታቱ ያነሰ ማለት ነው። ህገወጥ ደግሞ ለአሉ ከታቱ እኩል የሆነ ወይም ደግሞ ለአሉ ከታቱ የበለጠ ማለት ነው። ስለዚህ እኛ እንደ ምርጫችን እኔ ለምሳሌ ህገወጥ ብዬ ጻፍኩ ማለት ነው። እንደዚህ ካርዱን ገልብጬ ያስቀመጥኩት ደግሞ ህገኛ ብሎ እንደዚህ ጽፎ አስቀመጠ ተጫዋች ሀ ማለት ነው። ስለዚህ ሁለታችን መካከል የሚደረገው ጨዋታ ሊቀጥል ነው ማለት ነው። በነገራችን ላይ ክፍልፋይ መሆን ብቻ ነው የምንስማማው እንጂ ሁለታችንም ተጫዋቾች መካከል ህገኛ ልምረጥ ህገወጥ ልምረጥ ማንንም አያውቅም። ስናሸንፍ ብቻ ነው ገልብጠን የምናሳየው ማለት ነው። ስለዚህ መጀመሪያ ካርዶቹን ቼክ እናደርጋለን። መቀመጣቸውን አራት ቁጥር ላይ ተነካክተው መቀመጣቸውን ቼክ ካደረግን በኋላ ነው ጨዋታው የሚጀምረው ማለት ነው። በዚህ ጨዋታ ለምሳሌ ዕጣ የወጣለት ጀማሪ ሀ ቢሆንና የራሱ የመረጠው ካርድ ላይ ነው የሚነሳው። ለምሳሌ ግን ኢማጂን ሁለተኛ ካርዱ ላይ ቢነሳ ሁለተኛ ካርዱ ላይ ተነሳ። ስለዚህ ዜሮ አደረገና ልክ እንደዚህ መጫወት ቀጠለ ማለት ነው። ስለዚህ ሁሌም ማሰብ ያለብን እንደዚህ እየቀጠለ ነው። በነገራችን ላይ ማሰብ ያለብን ሁሌም የራሳችን ካርዶች ለአል ናቸው፣ የተቀናቃኝ ካርዶች ደግሞ ያሉት ቁጥሮች ታህት ናቸው ማለት ነው። ሁሌም ይህንን መርሳት የለብንም። ሙሉ ለሙሉ የሂሳብ ህግን ያከበረ ነው። ምክንያቱም ዜሮውን ለምሳሌ ታህት ማትሆን ከሆነ በሂሳብ ህግ ዜሮ ታህት መሆን አይችልም፣ እዚህም ላይ ታህት መሆን አይችልም። ስለዚህ እነዚህ ነገሮችን ኮንሲደር ያደርግን ነው የምንጫወተው ማለት ነው። እሺ ለምሳሌ እንደተጫወተ ከዛ ለምሳሌ እኔ ልቀጥል ነው። እኔ ደግሞ የራሴ አንደኛ ቤት ልነሳ እችላለሁ። ተጫወትኩ አንደኛ ቤት ተነስቼ ከዛ እሱ ደግሞ የራሱ አራተኛ ቤት ካርድ ተነስቶ እንደዚህ እየተጫወተ ነው። ከዛ አራተኛ ካርዱ ተነስቶ ከተጫወተ በኋላ ለምሳሌ ደግሞ እኔ ሶስተኛ ካርዴ ላይ ልነሳ እችላለሁ ማለት ነው። ለምሳሌ እዚህ ጋር ሶስተኛ ካርዴ ላይ ብነሳ ኢማጂን ይኸው ዜሮ አደረኩት እና ሶስተኛ ካርድ ላይ እንደዚህ ይጫወታሉ ማለት ነው። ስለዚህ በዚህ መልኩ ነው እንግዲህ አራት ክፍልፋዮችን ለመስራት የምንጫወተው። እሱም አራት ህገኛ ክፍልፋዮችን አራት ህገወጥ ክፍሎችን ለመጫወት ነው ለመስራት ነው የምንጫወተው። በነገራችን ላይ ሁለታችንም አንዴ ልናሸንፍ እንችላለን በአንድ ጨዋታ ላይ። ነገር ግን ቀድሞ አሸንፍ ያለው ያለ ሰው ያሸንፋል ማለት ነው። ስለዚህ እሱ ለምሳሌ ስድስተኛ ቤቱ ተነስቷል እንደምታዩት ከዚህ እንደዚህ እየተጫወተ ነው የቀጠለ ነው ማለት ነው። እሺ እዚህ ጋር ቢጨርስ ነው ኢማጂን ነው እዚህ ጋር ጨዋታው ላይ ምናልባት እዚህ ቁጥር እንትንም ሊኖር ይችላል፣ ግን ኢማጂን ነው ልክ እንደዚህ ቢያልቅ ጨዋታውና እዚህ ላይ ማን አሸነፈ የሚለውን ነገር ለመለየት ብንፈልግ እዩት እንግዲህ እዚህ ጋር በደንብ ቼክ ማድረግ እንችላለን። ቁጥሮችን ነው የምናየው የራሳችንና የተቀናቃኝን ማለት ነው። ስለዚህ የተቀናቃኝን ታህት ማድረግ ነው፣ የራሳችን ደግሞ ላል ማድረግ ነው። ለምሳሌ የሀ ብናይለት እሱ ህገኛ ነው አይደለም? መስራት የፈለገው አራት ህገኛ ክፍልፋይ ከሰራ ያሸንፈኛል ማለት ነው። ስለዚህ ለምሳሌ አራት ህገኛ ክፍልፋይ ሰርቷል አልሰራም የሚለውን ነገር አሁን በቀጥታ ቼክ ማድረግ እንችላለን። እሱ መጀመሪያ ገልብጠን እንደዚህ ወረቀቱን ህገኛ ኦኬ ሀ ነው ተጫዋች ሀ ነው ህገኛ ነው መስራት የፈለገው። እሺ እንይለት በሱ ቦታ ሆነን ማለት ነው። ስለዚህ ለምሳሌ መጨረሻ ላይ እነዚህ ያሉት ስድስት ነው ያሉት። ስለዚህ ህገወጥ እንጂ ህገኛ መሆን አይችሉም ማለት ነው። ስለዚህ ኦኬ አልሰራም። ሁለተኛው ላይ ሄድን 1 ከ7 ይበልጣል። ስለዚህ የራሱ ነው ላል የሚሆነው አንድ ነው ላል ስለሚሆን ህገኛ መስራት ችሏል ማለት ነው። ህገኛ ማለት ላሉ ከታቱ ያነሰ ስለሆነ 6/7 ይሄም አሁንም ሁለተኛ ህገኛ ክፍልፋይ ሰርቷል። ከዚህ ጋር ደግሞ 0 አለች። ኦኬ አሁንም ሰርቷል። እዚህ ጋርም ሶስተኛ ህገኛ ክፍልፋይ መስራት ችሏል ማለት ነው። እዚህ ጋር አሁንም 6/7 አራተኛ ህገኛ ክፍልፋዮችን በቀጥታ መስራት ችሏል ማለት ነው። ስለዚህ አራት ህገኛ ክፍልፋዮችን መስራት ስለቻለ ጨዋታውን በቀጥታ ሀ ያሸንፋል ማለት ነው። በነገራችን በተመሳሳይ ሁኔታ እኔ ላሸንፈው የምችልበት ይኸው ሀ ነው ህገኛ ነው እዩት 0 ይኸው 0/7 ማለት 6/7 ያለው 0 አንደኛ ነው
6 7ኛ 1 መጨረሻ ላይ ደግሞ 1 7ኛ አለ ማለት ነው። ስለዚህ በዚህ አማካኝነት አሸንፎኛል። በነገራችን ላይ በህገ ወጥ በተመሳሳይ ሁኔታ በህገ ወጥም ልናሸንፍ